የጽርሐ ማርያም ቅዱስ ገብርኤል ቤተክርስቲያን ተማሪዎች በኃይል መታፈሳቸው ተሰማ። የቤተክርስቲያን ተማሪዎች በታጣቂዎች መታፈሳቸው የተሰማ ሲሆን በተለያዩ የትግራይ አካባቢዎች የበረታ ወታደራዊ የኃይል አፈሳ እንቃኛለን። የሌሊት የህዝብ ትራንስፖርት በትግራይ ሙሉ በሙሉ ታግደዋል። በአስመራ የታየው ያልተለመደ ክስተት ፕሬዝዳንት ኢሳያስ አፈወርቂ ሀዘን ላይ መቀመጣቸውን ተከትለው በተለያዩ በግልጽ ከሚመስሏቸው ወንድሞቻቸው ጋር ሀዘን በተጣለው ድንኳን ታይተዋል። በትግራይ የሰላም ሂደት እያደናቀፉ ያሉ አካላት ለውይይት ጥረቶች ትብብር እንዲያደርጉ በአዲስ አበባ የአሜሪካ ኤምባሲ ማሳሰቢያ ሰጠም። ማስጠንቀቂያውን እንቃኛለን። የፋኖ ታጣቂዎች የጦር ቤዝ ላይ ያነጣጠረው የ3 ቀን ዘመቻ ማካሄዱን ተሰምተዋል። ኢትዮጵያ ለጎረቤቶቿ ጥይት በመሸጥ የውጭ ምንዛሪ ያገኘች መሆኑን ታውቋል። የሶማሌው ፕሬዝዳንት በአዲስ አበባ እንደምን ቆይታችኋል? የቻናላችን ቤተሰቦች የዛሬው መረጃዎቻችን ዋና ዋና ነጥቦችን በማንሳት ጀምረናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። ወደ ዝርዝሩን እንለፍ። በመቀሌ የሚገኘው ጽርሐ ማርያም የቅዱስ ገብርኤል ቤተክርስቲያን ተማሪዎች በኃይል መታፈሳቸው ተሰማ። የቤተክርስቲያን ተማሪዎች በታጣቂዎች መታፈሳቸው የተሰማ ሲሆን በተለያዩ የትግራይ አካባቢዎች የበረታ ወታደራዊ የኃይል አፈሳን ተከትለው የቀሩት ተማሪዎች ድምጻቸው እንዲሰማ ጥሪ አቅርበዋል። በቤተክርስቲያኑ ግቢ ውስጥ መፈናቀል አሳፋሪ ነው፣ እንዲሁም በጥብቅ ሊወገዝ ይገባል ያሉ ሲሆኑ በርከት ያሉ ወጣቶች በግድ ወደ ጦርነት እንዲዘምቱ እያደረገ ያለው አገዛዝ ስለዚህ ጉዳይ የሰጠው መግለጫ ባይኖርም በዶክተር ደብረጽዮን የሚመራው ቡድን ማንኛውም ወደ ትግል ቦታ እንዳይሄድ የሚያሰናክል አካል እንዲቀጣ ውሳኔ ማስተላለፉም ይታወቃል። በሌላ ዜና የሌሊት የህዝብ ትራንስፖርት በትግራይ ሙሉ በሙሉ ታግደዋል። የትግራይ ፖሊስ ኮሚሽን ምንም አይነት የህዝብ ትራንስፖርት ተሽከርካሪ በሌሊት እንዲንቀሳቀስ እንደማይፈቀድለት መመሪያ አውጥቷል። ከሳምንታት በፊት ተግባራዊ እንዲሆን የታለመለት ይህ ክስተት በርከት ያሉ ወጣቶች ክልሉን እየተወ ወደ ሌሎች ክልሎች እየሸሹ መሆኑም ይታወቃል። ደብዳቤው እንደሚያመለክተው በማታ የሚደረግ ጉዞ ተሳፋሪዎች ላልተፈለገ አደጋ እያጋለጠ ስለሆነ እንዲቆም መወሰኑም ይፋ ተደርጓል። በአስመራ የታየው ያልተለመደ ክስተት ፕሬዝዳንት ኢሳያስ አፈወርቂ ሀዘን ላይ መቀመጣቸውን ተከትሎ ፕሬዝዳንት ኢሳያስ በግልጽ ከሚመስሏቸው ወንድሞቻቸው ጋር ለሀዘን በተጣሉ ድንኳን ታይተዋል። የፕሬዝዳንት ኢሳያስ አፈወርቂ ወላጅ እናት ከ3 ቀናት በፊት ማረፋቸው ይፋ መደረጉ አይዘነጋም። በ1920ዎቹ መጀመሪያ በአስመራ የተወለዱት ወይዘሮ አዳነች በርሀ ማረፋቸው ተከትሎ ልጆቻቸው ፕሬዝዳንት ኢሳያስ አፈወርቂ በአስመራ ሀዘን ተቀምጠዋል። የኤርትራ ማስታወቂያ ሚኒስትር ባወጣው መረጃ መሰረት ወይዘሮ አዳነች በ42 ዓመታቸው ውስጥ 14 ልጆች የወለዱ ሲሆኑም ከነዚህ ውስጥም 9ኙ ኤርትራ ባደረገችው የነጻነት ትግል ለተሳተፉ ማወቅ ተችሏል። ከነዚህ ውስጥ 2 ህይወታቸው አልፏል። በጥቅሉ ከወይዘሮ አዳነች ልጆችና በኋላም ታጋዮች መካከል አንዱ የሆኑት ፕሬዝዳንት ኢሳያስ አፈወርቂ ናቸው። አርበኛ የሚል ስም የሚሰጣቸው ወይዘሮ አዳነች በ97 ዓመት እድሜያቸው ከዚህ ዓለም በሞት የተለዩ ሲሆኑ በትላንትናው ዕለት ቀብራቸው ተፈጽመዋል። በኤርትራ የሚገኙ አምባሳደሮች፣ ዲፕሎማቶች ዛሬ ማለዳ ላይ የቀብር ስነስርዓቱ ጎብኝተው ወይዘሮ አዳነች በርሄ ህልፈቱን ምክንያት በማድረግ ለፕሬዝዳንት ኢሳያስ አፈወርቂና ለመላው ቤተሰብ የተሰማቸው ሀዘን ገልጸዋል። አቶ ኢሳያስ አፈወርቂ በግልጽ ከሚመስሏቸው ወንድሞቻቸው ጋር ለሀዘን በተጣለው ድንኳን ውስጥም ታይተዋል። በትግራይ የሰላም ሂደት እያደናቀፉ ያሉ አካላት ለውይይት ጥረቶች ትብብር እንዲያደርጉ በአዲስ አበባ የአሜሪካ ኤምባሲ ማሳሰቢያ ሰጠም። በኢትዮጵያ የአሜሪካ ኤምባሲ የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት ውስጥ መሳተፍና የፕሪቶሪያው ግጭት በዘላቂነት የማቆም ስምምነት ሙሉ በሙሉ መተግበር እንዳለባቸው አሳስበዋል። ኤምባሲው ባወጣው አጭር መግለጫ የሰላም ሂደቱን በንቃት እያደናቀፉ ያሉ አካላት በአፍሪካ ህብረት ለሚመራ ውይይት የማበረታታት ጥረቶች በአስቸኳይ መተባበር አለባቸው ብሏል። የአሜሪካ ኤምባሲ መግለጫ ያወጣው ሀገሪቱን በኢትዮጵያ ያለው ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ የቤተሰቦቻቸው ላይ የቪዛ ክልከላ መጣል ካስታወቀች ከ1 ሳምንት በኋላ ነው። የአሜሪካ የውጭ ጉዳይ ሚኒስቴር በአክራሪ የህወሓት አባላትና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እያገረሸ የሚያደርግ ውጥረት እየተባባሰ መምጣቱን በመግለጽ ለዚህ ተጠያቂ ባደረጋቸው አካላት ላይ የቪዛ ክልከላቸው መጣሉ ይታወቃል። ህወሓት የአሜሪካ
የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዞታል። የአሜሪካ እርምጃ የትግራይ እውነታ እንደሚያንጸባርቅና የፌዴራል መንግስቱን ተጠያቂ ያላደረገ መሆኑ በመጥቀስም ኮንኗል። የዛሬው አሜሪካ ኤምባሲ መግለጫ የሰላም ሂደቱን በንቀት እያደናቀፉ ያሏቸው አካላት በስም አልጠቀሰም። በተለይ ህወሓት በፕሪቶሪያው ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደር አፍርሶም ከጦርነቱ በፊት በተመረጠው ምክር ቤት ከተተካ በኋላ ከፌዴራል መንግስት ጋር ያለው ውጥረት እየተባባሰ ቀጥሏል። የክልሉ ምክር ቤት በቅርብ ያወጣው አስገዳጅ ወታደራዊ አገልግሎት የያዘው አወዛጋቢ አዋጅ ተግባራዊ እንዲሆኑም አዘዋል። አስገዳጅ ወታደራዊ ምልመላዎች በሰፊው እየተካሄዱ መሆናቸውም ታውቋል። በምስራቅ አፍሪካ የሚደረጉ የአፍሪካ ህብረት የሰላም ጥረቶች እንዲያገዙ በህብረቱ የተሾሙትና የፕሪቶሪያው ስምምነት በዋና አደራዳሪነት የመሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ሰኔ 4 ወደ መቀሌ አቅንተው ከህወሓት መሪዎች ጋር ተወያይተው ነበር። ኦባሳንጆ ውይይቱን ውጤታማ ሲሉ የገለጹት ሲሆን የህወሓት መሪዎች በበኩላቸው ውይይቱን ከአዲስ አበባ ጋር ተቋርጦ የነበረው ግንኙነት እንደገና ለመጀመር የሚያስችሉ ጉዳዮች ላይ ያተኮረ እንደነበርም ተናግረዋል። የአሜሪካ ኤምባሲው ግን በዛሬው መግለጫው አሜሪካ በትግራይ ክልል ያለው የፖለቲካና የሰብአዊ ሁኔታ እየተከታተለች እንደምትገኝም ጠቅሷል። የፋኖ ታጣቂዎች የጦር ቤዝ ላይ ያነጣጠረው የ3 ቀን ዘመቻ ከምርጫው ማግስት በአማራ ክልል የተለያዩ አካባቢዎች ጠንካራ ውጊያ ተቀስቅሷል። ውጊያዎቹ በተመለከተ የመከላከያ ሰራዊትና የክልሉ ኮሚኒኬሽን ቢሮ መረጃዎችን አጋርተዋል። የክልሉ ኮሚኒኬሽን ቢሮ ከሰሞኑን በሰሜን ወሎ ቀጠናዎች ለተደረገው ውጊያ አጭር መረጃ አጋርተዋል። የ13ኛው እዝ ክፍለ ጦሮች ባለፉት 3 ቀናት በዞኑ ከአቡነ ዮሴፍ እስከ ኩል መስክ ኦፕሬሽን ማድረጋቸው የገለጸ ሲሆን የፋኖ ይዞታና መደበቂያ ቀጠና የማጽዳት ኦፕሬሽን የሚል ስያሜ የተሰጠው በዚህ ዘመቻ መከላከያ ድል እንደቀናው ቢሮው ተናግሯል። በተለያዩ ጊዜያት አብዛኛው ጊዜ መከላከያ ድል ተጎናጽፏል የሚሉ መረጃዎች የሚወጣ ሲሆን በፋኖ ታጣቂዎችም የተለያዩ መረጃዎችም የሚወጡ ናቸው። የአቡነ ዮሴፍ እስከ ኩል መስክ ያለው አካባቢ የፋኖ ዋና የጦር ሰፈር ወይም ቤዝ መሆኑን የገለጸው መረጃው የሰሞንኛው የ3 ቀን ኦፕሬሽን የጦር ቤዙን ማጽዳት መቻሉም ተገልጿል። ይህ የተጠናከረ የፍተሻ ስራም በሚካሄድበት ወቅት የምስራቅ አማራ ብሔራዊ መረጃ ደህንነት የጠላት ጥይትና የጦር መሳሪያ የተደበቀበት ስፍራ በትክክል በመጠቆም ከፍተኛ እገዛ አድርጓል ሲልም መረጃው ይናገራል። ኢትዮጵያ ለጎረቤቷ ጥይት በመሸጥ የውጭ ምንዛሪ ያገኘች ነው። ከወራት በፊት ኢትዮጵያ በሀገር ውስጥ ጥይት ማምረት መጀመሯ ይፋ አድርጋለች። መከላከያ ሰራዊት ትናንትና ባጋራው መረጃ በሀገር ውስጥ የሚመረተው ጥይት የውጭ ምንዛሪ ያስገኘ መሆኑ ገልጿል። ኢትዮጵያ በያዘችው የለውጥ ጉዞ የጸጥታ መዋቅር በዘመናዊ ቴክኖሎጂ የማደራጀትና ወታደራዊ ቁሶችን በሀገር ውስጥ ማምረት አቅም ለመገንባት የሚያስችል ታሪካዊ እርምጃ ወስዳለች የሚለው ሰራዊቱ ይህ አካሄድ ሀገሪቱን በወታደራዊ አቅም ረገድ የነበረችበት የውጭ ጥገኝነት በመቀነስ የራሷን የጸጥታ ፍላጎት በራሷ አቅም የምትፈታተንበት አዲስ ምዕራፍ ከፍቷል ብለዋል። በዚህ ረገድ መንግስት ድሮን ቴክኖሎጂ በሀገር ውስጥ የማልማትና የመገጣጠም ስራን በስፋት እየተገበረ እንደሚገኝ የድሮን ማዕከላት መቋቋምንና በስራ ላይ መዋል ኢትዮጵያ መከላከያ ሰራዊት የአየር ክልሉን በአስተማማኝ ሁኔታ በመቆጣጠርና የጸጥታ ስጋቶች በአርቲፊሻል ኢንተለጀንስ ዘመናዊ ቴክኖሎጂ በታገዘ መንገድ ፈጣን ምላሽ እንዲሰጥ አስችሎታል ሲሉ ተደምጠዋል። የኢትዮጵያ መከላከያ ኢንጂነሪንግ ኢንዱስትሪዎች ለቀላልና ለከባድ የጦር መሳሪያዎች የሚያስፈልግ ጥይቶች በሀገር ውስጥ ማምረት መጀመራቸው ሌላው ትልቅ ስኬት ነው ያለው ሲሆን ይህም በድንገተኛ የጸጥታ ተግዳሮች የጊዜ የጦር መሳሪያና ጥይት አቅርቦት እጥረት እንዳያጋጥማቸው ዋስትና እንደሚሰጥ ነው ያብራሩት። የሶማሊላንድ ፕሬዝዳንት በአዲስ አበባ ለይፋው ጉብኝት እስራኤል የሰነበቱት የሶማሊላንድ ፕሬዝዳንት አብዱራህማን ሙሐመድ ኢሮም ጉብኝታቸው አጠናቀው ሀርጌሳ ተመልሰዋል። ነገር ግን ፕሬዝዳንቱ ከቴልአቪቭ ወደ ሀርጌሳ ቀጥታ ከመብረሩ ይልቅ አዲስ አበባ አርፎ ወደ ሀርጌሳ ማቅናት መምረጣቸው ተሰምተዋል። ዓለም አቀፍ የበረራ ተቆጣጣሪ ተቋማት ባወጡት መረጃ የፕሬዝዳንቱ የበረራ ምስል ላይ እንደታየው ፕሬዝዳንቱ ከቴልአቪቭ አዲስ አበባ ከዚያ ወደ ሀርጌሳ አቅንተዋል። ነገር ግን ፕሬዝዳንቱ በአዲስ አበባ ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር ስለመገናኘታቸው የተባለ ነገር የለም። ለሶማሊላንድ እውቅና በመስጠት ሁለተኛዋ ሀገር ትሆናለች ተብላ የምትጠበቀው ኢትዮጵያ ከሶማሊያ ጋር የአንካራው ስምምነት ብትፈርምም አሁንም ውስጥ ለውስጥ ከሀርጌሳ ያላት ግንኙነት እያጠናከረች መሆኑ ተነግሯል። በቅርቡ አንድ የሶማሊላንድ ከፍተኛ ሚኒስተር በቀጣይ እውቅና ከሚሰጡ ቀዳሚ ሀገራት መሀል ኢትዮጵያ አንዷ ናት ሲሉም ይናገራሉ። ለዛሬ ያዝናቸው ወቅታዊ መረጃዎች ይህንን ይመስሉ ነበር። ተመልሰን አዳዲስ ወቅታዊ መረጃዎች ይዘን ብቅ እንላለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን።